ተፈህበሽ ችግር የለም አይገርፏትም እንዴ? ልጅቷ ልጆና ልጅ አደረገችኝ ይቼ ባላገር ልጅ ልቤን ሰረቀችኝ። ተይማነሽ ምን ያስቃል? አጋጣሚ እኮ እያየሁሽ ቲቸር ሙሉጌታ በሩን ሲዘጋብሽ እንዴት ነው የደነገጥሽ? አጋጣሚ እንደዚህ ነው። ለአንደኛው የሀዘን ምክንያት የሆነው ነገር ለሌላኛው ይሰጥ ምን ይሆናል? ህይወት ፍትሃዊ ናት ብለህ ታምናለህ? አራት አካብጁ ፍሬሽ ነሽ እንዴ? ለዛ ነው የቲቸር ሙሉጌታን ባህሪ ያለበሽ። አንድ ደቂቃ ካረፈሽ ይዘጋብሻል። ግን እኮ ትክክል አይደለም። ቢያንስ እንኳን ምክንያት ሊጠይቅ ይገባ ነበር። ምናልባት እኮ አሳማኝ ምክንያት ሊሰጠው ይችላል ነበር። ምንድነው ምክንያትሽ? አሳምልጦ ለሱ አሳማኝ አይደለም። ለሱማ እንዴት አሳማኝ ይሆናል? በራሱ መኪና እየመጣ ምን ይመስላል? አባቴ ማትረባ ብለው አባቴ ነው። አረ ይቅርታ ማለት ያልከውን ነገር ልብ ሳልል ነው ዝም ብያለሁ። ችግር የለውም። ሉል ይባላል። ክርስቲና ይባላል። ልጅቷ ማናት? ፍሬሽ ናት መሰለኝ። ለዛ ነው ተጨማሪ ስራ ሊኖርብን ነው። ምን አንቺ ገጠር ተበላሽ። የቤት ኪራይ ቀኑ አልፏል። አዎ 10 አለቃ አውቃለሁ አልፏል። ግን አልሞላልኝ ብሎ ነው። ማታ እመጣለሁ። በሰዓትሽ ክፈይ። እሺ ምን ይሻላል? በመድኃኒዓለም ዛሬ ደግሞ ጭራሽ የባሰ ቀን ነው። ምን አለ ትንሽ ብታገሱ። ዛሬ ማኩረፈሻል። ቀንሽ አይደለም እንዴ? እባክህ የኔ ቀኑን ያውቅ። ምን ነው ዛሬ ክላስ መግባት አልነበረብኝም። የግድ ስራ መግባት ነበረብኝ። እና ለአንድ ቀን ለምን አትቀሪም ነበር? ዛሬም በአባቴ ክላስ ልቅር? ከክፍለ ሀገር እኮ እዚህ ድረስ የመጣው ትማር ብዬ ነው። ደግሞ ውጤት ይበላሽ የማን ያላላል። የክፍለ ሀገር ልጅ ነሽ እንዴ? አዎ። እና እዚህ ቤተሰብ ጋር ነሽ? አይ ተከራይቼ ነው። እና ስራሽ ምንድነው? ከክላስ ሰዓት ውጭ በቋሚነት ጉልት እሸጣለሁ። በጣም ደስ ይላል። ጠንካራ ልጅ ነሽ። ዶዌ ለነገ ብለሽ ጉልት ላይ ለጠፋሽ አንቺ ነሽ። ኧረ እኔ አላልኩም። በል ተማሪዎቹ እየገቡ ነው። ቻው። እሺ አንቺ የገጠር ልጅ ድጋሚ ልውል አካባቢ እንዳላገኝሽ እሱ ባለፈበት መንገድ እንኳን እንዳታልፊ። አዎ ካልሆነ ህይወትሽን ነው የምታመሰቃቅለው። ድጋሚ አልደግምልሽም። ተይማነሽ የተኛው ልቤን ተከሰ ንቀት ነው ይሄ፣ ጅማሮ ነው። ህይወትሽን የማከብደው። ተይማነሽ ክርስቲ ወይ ሉሊ እንዴት ነህ? ደህና ነሽ? እየጠራሽ እኮ አልሰማሽኝም። እውነት ጠርተኸኝ ነበር እንዴ? ሌላ ሀሳብ ውስጥ ነበርኩ እና አልሰማሁም ነበር። ሩጬ ነው የደረስኩልሽ። አንዳንዴ ጠራሽ ሳትሰሚ ስትቀሪ ስልክሽን ስጪኝ ደውዬ እንዳስቆምሽ። ኧረ ስልኬ እኮ ባትሪ ይዘጋል። ሲኖረው እደውልልሻለሁ። ምን አስደበርኩሽ እንዴ? ከደበረሽ ቀረ። ኧረ ሉሊ እንደዛ አይደለም። እሺ ያዝ 0996 ተይማነሽ የተኛው ልቤ ደግሞ እኮ ንቀቷ አይታናለች። አንቺ ላይ እኔ አንቺ ነው እየፈለገች ነው። ድጋሚ እሷ አጠገብ እንዳላይሽ አላልኩሽም? ንቀት ነው ይሄ፣ ጅማሮ ነው። ህይወትሽን የማከብደው። ዓለማ ቢጨልም ደመና ቢወርሰው ደህና ነኝ ማለትን እንዴት አይረሳም ሰው። ተይማነሽ ተቀለዳ የተኛው ልቤን ጋሺ። አቤት። የቧንቧ ቁልፍ የአገርሽ ወንዝ መሰለሽ እንዴ? ስታንቦ ጫርቄ የምውዩ። ኧረ ቢያንስ ላጥራው እና ዝም ብዬ ላስጣው። ያነባች ባይኗ ታሞቃለች። ዓለማ ቢጨልም ደመና ቢወርሰው ወይኔ ጉዴ! ይህ ልጅ ደግሞ የሚልበል ወደኋላ ተመልሼ ልሩጥ እንዴ? ደግሞ ይታዘበኛል። ደህና ነሽ? አይ አይደለሁም። ኧረ በጣም አሞኛል። ምን ነው? ምንሽ? እንትን ራሴን ሆዴን ወደ ቤት መሄድ አለብኝ። እሺ ቢያንስ እኔ ልሸኝሽ። ራሴ ሄዳለሁ። ደህና ሁን። ልጅቷ ልጆና ልጅ አደረገችኝ ይቼ ባላገር ልጅ ልቤን ሰረቀችኝ። ራሴን በጣም አሞኛል። ያችን ጉልት ቸርቻሪ ቀን ባንተ ፍቅር እየተሰቃየሁ ነው። ይህን ርዕስ ለስንተኛ ጊዜ ነው የምናነሳው? ሁሌ አንድ አይነት ጥያቄ፣ ሁሌ አንድ አይነት መልስ። ምን ላድርግሽ? ህይወት ውስጥ እኮ ማንም ሴት እንደሌለች አውቃለሁ። ምናልባት አንድ ቀን ብታፈቅረኝ ብዬ እየጠበቅኩ ነው። አሁን ግን አትጠብቂኝ። ማለት የወደድኳት ልጅ አለች። ጥበቃሽና ሙከራሽን አቁሚ። እንደዚህ በቀላሉ ሌላ ሴት ህይወት ውስጥ ገባች? 3 ዓመት ሙሉ ተሰቃይቻለሁ። ባንተ አትይ።
ያችን የገጠር ልጅ ነው አይደል የወደድካት? እንዳየዋት ነው አለዛው ነው። ያችን ጉልት ቸርቸሪ። እሺ ምንድነው ያስቀየምኩሽ? ትተሽኛል፣ ስልክ አታነሽ። ሉሊ አንተ ጥሩ ሰው ነህ ማለት እኔ ለራሴ ብዙ ችግሮች አሉ። ላግዝሽ እሺ ብለሽ እጄን ያዥ፣ ችግርሽን ልካፈልሽ። ይቅርብኝ እባክህ። ልብሽ እየመታን እጅሽ እየተንቀጠቀጠ ለምንድን ነው የምትፈሪው? እኔ የምልሽ ግን እጅሽ ላይ ያለው ጠባሳ ምንድን ነው? የእንጀራ አባቴ ነዋ። ድሮ ልጅ እያለን ሰክሮ ይደበድበን ነበር ማለት እኔንም እናቴንም ማለት የዛ ጠባሳ ነው። ያለ ምክንያት? አዎ ያለ ምክንያት። ታውቃለህ ሁሌ ሲደበድበን ሳድግ እኔ ፍጹም የሰላም ሰው መሆን ነው የምፈልገው እላለሁ። እኔ ፍጹም ጠብ ያስፈራኝ፣ ሰው ጋር መቀያየም አልፈልግም። እንዲሁ በቃ ብቻዬን መሆን ነው የሚያስደስተኝ። ታውቃለህ ሰዎች የሚያደርጉብኝ ነገር ትክክል እንዳልሆነ እንኳን እያወቁ ዝምታ ነው የሚመርጠው። ግን እኮ ዝምታ ያለ ቦታው ሞኝነት ነው። አውቃለሁ እንደ ጅል ነው እያሉኝ ያሉት፣ ግን ደግሞ ነገሮችን ከዝምታ የተሻለ መሻገሪያ ድልድይ የለኝም። አሁን ገባ። ኧረ ምንም አይነት መላ አንቀፍለውም እኮ። ለምን? የእናቱ ማስታወሻ ነው። እና ምን ፋራ አይመጣው? እንዴት ነው የማይመጣው? የእናቱ ማስታወሻ ነው። ለዛውም ደግሞ ልታስመርቀው ስትሄድ የሞተችው የእናቱ ማስታወሻ። ቆይ ከዚህ በላይ ምን አይነት ነገር ነው የምትፈልጉት? አቦ መጣልሽ ወደዛ። እንካ ጌጥን። የምርሽን ነው? በጣም ነው የማመሰግነው። አታስዩ። እጄን ሳይሆን እናቴ አጠገቤ ያለች ይመስለኛልና እጽናናበታለሁ። ብቻ ይሄ ብራስሌት ለኔ በጣም ትልቅ ቦታ ነው ያለው። የእውነት በጣም ነው የማመሰግነው። ኧረ ላስ ችግር የለውም። በቃ ሂድ፣ በቃ ሂድ። ጌጥን አገኛ ድጋሚ እሷ አጠገብ እንዳትደርስ፣ እዚህም አካባቢ እንዳትመጣ። ለምን? ስለማፈቅራት፣ አንተም በእሷ ዙሪያ ማየት ስለማልፈልግ። ታዲያ ይህን ለእኔ ለምን ትነግረኛለህ? ለራሷ ትነግራት። ጊዜው ሲደርስ እነግራታለሁ። አንተ ብቻ እሷ አካባቢ እንዳትደርስ። ካልሆነ ግን አልሰራም። እንደውም አዲስ ልጅ መጣላችኋል። እንዴት ናችሁ? ለቁርስ በት ያላችሁ ነው አይደል? እናትዬን አንተ ትለያለህ። ምን እሺ፣ ዛሬ ከየት ተገኘ? ሰላም ልላችሁ ፈልጌ ነው የመጣው። በዛውም የሆነ ጣውላ ቤት አናግሬላችኋለሁና ሙያ መልመድ የምትፈልጉ ከሆነ ሁላችሁም መስራት ትችላላችሁ። እኔ ተያዥ ሆናችኋለሁ። ያው የምትፈልጉ ከሆነ ኧረ ላሽ ይመች ከተማ እናትዬን እናመሰግናለን። እና ቆይ መቼ እንጂ አንተ ያማ እንዴ። ለማንኛውም ነገ ታች ሰፈር የመጀመሪያው እዛ ጣውላ ቤት ጠብቃችሁ። እቺ ደግሞ ለቁርስ ትለያለሽ። ተለላሽ ይመች። እሺ በቃ እናመሰግናለን። እቺ እንላለን። ቻው። ግን እኮ ስዩሜ ሳትወድ በግድ ትጀምራታለሽ። አልሰራም። እንደውም አዲስ ልጅ መጣላችኋል። ካየረ አልሞላለት ብሎ በዚህ በዛ ቢለም ልቡ በፈተን ስንት ጉድ ቢያይ አራዳ ይኮንም ባራዳ ልጅ ላይ አለ ተስፋ ወደ አይደለም እኔ ዱርዬ ኔ ፉንጋ አለ ስለ እውነት ደሞ የሚያልፋለ ከተደን ባለንበት